ሁላችሁም በተደጋጋሚ ሰምታችሁታል በተለይ ስለ ሴቶች ሂጃብ ሲነሳ የሚነሳ ነገር ያ ሐዲስ ምንድነው የሚለው ሲንፋኒ ሚን አህሊ النار لم ارهما قط ሁለት ግሩፖች አሉ የእሳት ናቸው አሉ አሁን በህይወት ያላየኋቸው ማለት በሳቸው ሴንቸሪ በሳቸው ክፍለ ዘመን አልተፈጠሩም እነዚህ ሰዎች ምክንያቱም በዛን ሰዓት የነበሩ ትውልዶች ሙስሊሞች ነበሩ ትክክለኛ በስም ብቻ ሳይሆን በተግባር አላህ ከነሱ ያድርገን ሞዴሎቻችን እነሱ ናቸው እነሱን ስንከተል ዱንያችንም አኺራችንም ያምርልናል እነሱ ወደ ጎን ስንተዋቸው ግን ዱንያችንም ይበላሻል የሚበጅ መስሎን ነው እንጂ ራሳችንን ያታለልን ነው አኺራችንም ይበላሻል እና በኔ ጊዜ ያላየኋቸው ማለት ሁለት ግሩፖች አሉ አንጃዎች ናቸው በአንዱ ግሩፕ ስር በርካታ ሰዎች ሊኖሩ ይችላሉ አንደኛው ኒሳኡን ካሲያቱን عارياتٌ مُمِلَاتٌ رؤوسهن كأسنمة البخت لا يدخلن الجنة ولا يجدن ريحها وإن ريحها ليوجد على مسيرة كذا وكذا سبحان الله أدمت الزبوت عليه الحديث كولدت عندنا جروب سيتوشنا الشوار نساء كاسيات لمسوا إركانات شون يهونوا لب بيهتي كنسو እንዳቶኝ من شاء الله ግን ልብ በይ ከቻይና ከአሜሪካ ከዩሮፕ ከኤዥያ ከአረብ ሀገር እየተሰሩ የሚመጡ ሂጃቦች ሚዛናዊ አይደሉም ያንቺ ሂጃብ መመዘኛው ከሳውዲ አረቢያ ስለመጣ ከግብጽ ስለመጣ ከየመን ስለመጣ ከሱዳን ስለመጣ አይደለም ላ ኢስላም ነው ያንቺ ልብስ መመዘኛው አለበለዚያ ግን ሂጃቡ ራሱ ሂጃብ ያስፈልገዋል ሴቶች ናቸው አሉ እነዛ ጀሃነም የሚገቡ የጀነትን ሽታ የማያገኙ ለብሰው ርቃናቸውን የሆኑ አካሄዳቸው የኩራት አካሄድ ሰበርሰካ ወይም ጸጉራቸውን ሲያበጥሩ የጋጠወጥ ሴቶች ጸጉር አበጣጠር የሚያበጥሩ ይሄንን መጥፎ ባህሪ ለሌላ የሚያስተምሩ ጸጉራቸውን እንደ ግመል ሻኛ የሚቆልሉ እነዚህ ሴቶች ጀነትን አይገቡም